ሰላም ቤተሰብ እንደምን አላችሁ? ዛሬ እሁድ ነው። እሁድ ከኔ ጋር አብረን እንውላለን። አሁን ቤተክርስቲያን ሄጄ ኪዳነ ድርሼ መሀሌት ሁሉ ነገር አልቆ ነው የወጣሁት። ቅዳሴ ግን ገና ነው። አሁን እናቴና እህቴ ቤተክርስቲያን ሄደዋል። እነሱ እስከሚመጡ ድረስ ቤት ውስጥ ያለውን ስራ በሙሉ እንሰራለን። ቤት እናጸዳለን፣ ምግብ እንሰራለን፣ ቡና አፍልተን ፏፈሻለን፣ እንጠብቃቸዋለን። እሁድን ከኔ ጋር አብራችሁ ማነው እስቲ ናገር ጠብቆ ያፈረ ተስፋዬን ብሎ ባዶን የቀረ እኔ ግን እላለሁ ዛሬም እንደ ሐና እግዚአብሔር ሰምቶኛል አድርጎኛል ገና። ያንተ ልሆን ብቻ ባይቀናም ጉዞዬ ያንተ ልሆን ብቻ ባይሞላም ጓዳዬ ያንተ ልሆን ብቻ ባይሰምርም መሻቴ ለጥያቄ እላለህ አባቴ። ከማንም በላይ ከምንም ለኔ ልዩ ማንን አፈቅራችሁ? የማን ፍቅር አንወለላችሁ? በማን ፍቅር ተንበረከካችሁ? እናንተ ለማን ፍቅር እጅ ሰጣችሁ? እናንተ እንዲህ ያለ ሙሽራ ተመለከቱ። እንዲህ ወዳለው ሙሽራ አትቀርቡ። እውነት ነው፣ የዳርናቸው ሙሽሮች ያማረ ጌጠኛ ልብስ አላቸው። ያማረ የሐር ካባ ደረብንላቸው። እሰይ ጥሩ ነው፣ መልካም ነው። ይሄን ሙሽራ ግን ላስታውሳችሁ። ነቢዩ ኢሳይያስ እንዲህ ይላል፣ ከበላሶን አገር የመጣው ሰው እንዲህ ብዬ ጠየቅኩት ይላል፣ ልብስ ስለምን ቀላ ብዬ ጠየቅኩት ይላል። መልስ እሱም እንዲህ አለኝ ይላል፣ የወይን መጥመቂያውን። አሁን ደግሞ ሳር ጉዝጓዝ ትንሽ እናጭዳለን። አብራችሁን ቆዩ። ከዛ ጋር በዚህ መልኩ ቤታችን አጽድተናል። አሁን ጨርሰናል። ሳራችን ጎዝጉዘናል። አሁን ደግሞ ኩሽና ሄደን ሌላ የሚሰራ ስራ እንሰራና እንጠብቃችኋለን። እዚህ ጋር ደግሞ እንጀራ እየጋገርኩኝ ነው። ሳቀጥን ምናምን ያው አልተመቸኝም። በቃ ቶሎ ቶሎ ሰራ አድርገን እንጨርሳለን ማለት ነው። ኢትዮጵያ ኑሮ በጣም ደስ ይላል። አብረን እንጋግር። ማነው እስቲ ናገር ጠብቆ ያፈረ ተስፋዬን ብሎ ባዶን የቀረ እኔ ግን እላለሁ ዛሬም እንደ ሐና እግዚአብሔር ሰምቶኛል። ማነው እስቲ ናገር ጠብቆ ያፈረ ተስፋዬን ብሎ ባዶን የቀረ እኔ ግን እላለሁ ዛሬም እንደ ሐና እግዚአብሔር ሰምቶኛል።